በድጋሚ የዛሬ ርዕሳችን ስለ ሜኖፖዝ ሲሆን ብዙ ነገር ስለ ሜኖፖዝ አናውቅምና ሜኖፖዝ ምንድን ነው? እንዴት ልናውቅ እንችላለን? የሜኖፖዝ መንገዱ ምን ያህል ነው? ብዙ ጥያቄዎች ጽፌያለሁና በውስጥ በኩል ብዙ ጊዜ ስለ ሜኖፖዝ እኔ ኮንቴንቶችም ስለምሰራ በዛ ላይ ብዙ ማህበረሰባችን የማያውቃቸው ብዙ ነገሮች አሉና ይሄንን እንዴት አድርገን በተለይ እድሜያችን በሄደ ቁጥር ወይንም ደግሞ ያው እድሜ መሄድ ሳይሆን ያው ከ30 መጨረሻ ነው የሚጀምረው እና የሚመጡበትን ሳይኖችን እንዴት አድርገን ማወቅ እንችላለን? እንዴት ሰውነታችንን መርዳት እንችላለን? በጣም ብዙ ጥያቄዎች አሉና ብዙዎቻችን ቀድሞ ነገር ሜኖፖዝ የሚለው ማረጥ በአማርኛው ማረጥ የሚለውን ነገር ምን እንደሆነ አናውቅም እና ከዛ ብንነሳ መልካም ነው ብዬ እላለሁኝና ማረጥ ማለት ምን ማለት ነው በሚለው ብንጀምር ከዛ ዲስከስ ለመክፈቻ እንዲሆነን ብዙዎቻችን ማረጥ ምንድነው እኔ ራሴ እውነት ለመናገር በእንግሊዘኛው ነበር ማቅ ሜኖፖዝና አማርኛው ላይ ማረጥ ምንድነው በጣም ብዙ የተጻፈም ነገር ላገኝ አልቻልኩም ነበርና በጣም በሚገርም ሁኔታ አንድ ሜኖፖዝ የሚለውን ቃል ምን ማለት ነው ብዬ ኢትዮጵያ ጠይቄ ነው ከየት የመጣ ነው ወይንም ደግሞ ምን ማለት ነው የሚለው ላይ ማረጥ የሚለው ላይ ብዙዎቻችን አናውቅም ለመናገር ማረጥ የሚለው ላይ ብዙ ነገር እና ይሄንን እንዴት ነው ማህበረሰባችን ማስተማር የምንችለው ማረጥ ማለት ምን ማለት ነው ማረጥ ስቴፖችስ ስንት ናቸው ወደ ማረጥ ስንሄድስ የሚያሳዩ ነገሮች ምንድናቸው የሚለው ነው ቢሆን በዛ ብንጀምር መልካም ነው ብዬ እላለሁኝ ዶክተር ሞገስ ምን ትላለህ ኦኬ በጣም አሪፍ ነው ምናልባት እንግዲህ ዋና ማንሳት ያለብን ነገሮችን ብለሻቸዋል አንደኛ ሜኖፓውዝ ምንድነው ወይም ደግሞ ማረጥ ምን ማለት ነው ማረጥ ከመድረሳችን በፊት የሚያሳየን ቅድመ ምልክቶች ምንድናቸው ከዛ ደግሞ ሜኖፓውዝ ሲመጣ ምን ይዞብን ሊመጣ ይችላል እና ህክምና ሳለው ወይ የሚሉትን አትሊስት ዛሬ ከተነጋገርን ጥሩ ነው ከዛ ደግሞ እዛ ተነስቶ ደግሞ የሚነሱ ጥያቄዎች ካሉ አንዳንድ ጥያቄዎችን ያው ሁሉንም ነገር በአንድ ቀን መጨረስ ላይቻል ይችላል ከዛ ብንጀምር ጥሩ ነው ብዬ አስባለሁ እንግዲህ አይ ቲንክ ሰዓቱም ስለመሸ መጀመር ይሻላል ብዬ ነው ማምነው አይ ቲንክ በዚሁ እድሉን ስጡኝና ልቀጥል ትንሽ አንዳንድ ነገር ብዬ ለእናንተ ደግሞ እድል ሰጣለሁ አይሻልም እሺ ቀጥል በጣም አሪፍ እንግዲህ አብዛኛው ነገር እኛ የምንናገራቸው ነገሮች ከብዙ ነገር እየተለቃቀሙ ሊሆኑ ይችላሉ የምነግራችሁ ማለት ነው ከብዙ ነገር የተለቃቀመ ማለት ሳይንስ ሰፊ ነገር ነውና ለምሳሌ ሜኖፓውዝ የራሱ የሆነ አሶሲዬሽን አለው ባይዘው ለምሳሌ አሜሪካ የራሱ የሆነ አሶሲዬሽን አለው በአውሮፓ የራሱ የሆነ አሶሲዬሽን አለው ኢቭን አሜሪካ ሆኖ ሰሜን አሜሪካ ሜኖፓውዝ አሶሲዬሽን የሚባል አለና በአጠቃላይ አሜሪካ የማህፀንና ጽንስ ህክምና አሶሲዬሽን ደግሞ የራሱ የሆነ አሶሲዬሽን አለ ሜኖፓውዝ በተለያየ ሀገር የተለያየ ጥናትና የተለያየ መጽሐፍቶች አሉ ግን ባጭሩ ጠቅለል ያለ ነገር አቨሬጅ የሆነ ነገር እንናገራለን ማለት ነው በተለይ ቁጥር ስንናገር ምናምን ኤግዛክትሊ ለሁሉም ሬስ እኩል ላይሆን ይችላል ማለት ነው የምንናገረው ነገር ስለዚህ ስንጀምር ከትርጓሜው ሜኖፓውዝ ማለት አክቹአሊ ከመጀመሪያው ሲጀምር ሜኖፓውዝ ከግሪክ ቃል የመጣ ነው ሜኖፓውዝ ነው ሜኖ መንዝ ማለት ነው ፓውዝ ማለት ደግሞ መቆም ነው ፓውዝ ሲያደርግ ማለት ነው ሶ ሴቶች ኖርማሊ በየወሩ የሚያዩት ነገር አለ ኖርማሊ ያ በየወሩ የሚያዩት ነገር ፓውዝ ሲያደርግ ግሪኮች ሜኖፓውዝ አሉት ሊትራሊ በየወሩ የሚመጣ ነገር ሲቆም ማለት ነው ግን ሳይንቲፊክ ዴፊኒሽኑ ሜኖፓውዝ የወር አበባ ብቻ መቆም አይደለም አክቹአሊ ሜኖፓውዝ ማለት የእንቁላላችን ወይም ደግሞ እንቁላል ሆርሞን ማምረት ሲያቆም ነው
ኖርማሊ ኦቫሪ የሚባለው እንቁላል አለው። ያ እንቁላል ሆርሞኖች ያመርታል። እነዛ ሆርሞኖች በዋናነት ዋናው ሆርሞናችን ኢስትሮጅን የሚባለው ሴክስ ሆርሞን ነው ማለት ነው። እና ያ ኢስትሮጅን ሆርሞን ማምረት ሲቆም ሜኖፓውዝ እንለዋለን። ስለዚህ ሜኖፓውዝ የምንለው በዋናነት የኦቫሪ ፋንክሽን ማቆም ነው ኖርማሊ። ስለዚህ ሜኖፓውዝ አክቹዋሊ 3 ደረጃዎች አሉት፣ 3 ፌዞች አሉት። ሜኖፓውዝ ትራንዚሽን የሚባል አለው፣ ሜኖፓውዝ የሚባል ስቴጅ አለው፣ ከዛ ፖስት ሜኖፓውዝ አለው ማለት ነው። ስለዚህ ዋናውና ረጅሙ እድሜ አክቹዋሊ ፖስት ሜኖፓውዝ ያለው ነው። ከዛ ሜኖፓውዝ አለች፣ ከዛ ሜኖፓውዝ ትራንዚሽን አለ ማለት ነው። ስለዚህ አንድ ሴት ልጅ ናቹራሊ የምታልፍበት አንዱ የእድሜ ሌቭል ነው ማለት ነው ሜኖፓውዝ። ሶ አንድ ሰው ይወለዳል፣ ከዛ ሪፕሮዳክቲቭ ኤጅ ይገባል፣ ከዛ ሜኖፓውዝ ትራንዚሽን ይገባል፣ ከዛ በኋላ ሜኖፓውዝ ይሆናል፣ ከዛ ፖስት ሜኖፓውዝ ይሆናል ማለት ነው። ስለዚህ አንዲት ሴት ልጅ ስትወለድ ከማህፀን ውስጥ ጀምሮ እንቁላል ቁጥሯን ይዛ ነው የምትወለደው። ያ እንቁላል ቁጥር ማህፀን ውስጥ እያለች ከ2 እስከ 3 ሚሊዮን የነበረ እንቁላል እድሜ እየጨመረ ሲሄድ ያ ያላት እንቁላል ቁጥር ገና ሳትወለድ እየቀነሰ ከዛ ሜኖፓውዝ ትደርሳለች ማለት ነው። ይሄ ነው እንግዲህ ኖርማሊ የእንቁላል ቁጥር እየቀነሰ እንቁላሉ ሲቀንስ ደግሞ ኢስትሮጅን ፕሮዳክሽኑ ይቀንሳል ማለት ነው። ሶ ምንድነው ሪፕሮዳክቲቭ ኤጅ ላይ ወይም በመራቢያ እድሜ ላይ ከ15 እስከ 45 ባለው እድሜ ውስጥ አንዲት ሴት በየወሩ እንቁላል ይፋፋል። ከዛ እንቁላሎች ከሚፋፉት ውስጥ እንግዲህ ማቹር ያደርጉና አንዱ ብቻ ኦቭሌት ይደረጋል ማለት ነው። ብዙ እንቁላሎች ማቹር ያደርጋሉ። ከነዛ ውስጥ ግን ዶሚናንት የሆነው ፎሊክል ወይም ዶሚናንት ፎሊክል ብቻ ሪሊዝ ይደረጋል። ሌሎቹ አሬስት ያደርጋሉ፣ አትሬቲክ ይሆናሉ። ስለዚህ ምንድነው የሚፈጠረው ማለት ነው? የቀረው እንቁላል አሬስት ያደርጋል፣ ስራውን አይሰራም። ኦልሞስት አረስት ማለት መሞት ማለት ነው። ያ እንቁላል ሲሞት ከዛ የነበረው ፕሮዳክሽን ኢስትሮጅን ፕሮዲውስ የሚያደርገው ነገር ይቆማል ማለት ነው። ኖርማሊ ኢስትሮጅን ለመመረት የራሱ የሆነ አካሄድ አለው። በመራቢያ እድሜ ላይ ያለች ሴት 2 ሆርሞንና 2 ሴል ይፈልጋል። ምን ይባላል ይሄ? 2 ሴል ኤንድ 2 ሆርሞን ቲዮሪ ይባላል። 2 ሴል እና 2 ሆርሞን ያስፈልጋል ኖርማሊ አንዲት ሴት ኢስትሮጅን አምርታ ሰውነታችን ላይ ፋንክሽን ለማድረግ። ስለዚህ ዋናው ሆርሞን ከጭንቅላት ነው የሚጀምረው። ሃይፖታላመሳችን ፒቱታሪውን ስቲሙሌት ያደርግና ከዛ ፒቱታሪ ላይ ፎሊክል ስቲሙሌቲንግ ሆርሞን እና ሉቲናይዚንግ ሆርሞን የሚባሉ ስቲሙሌት ይደረጋሉ ማለት ነው። ከዛ ያ ሉቲናይዚንግ ሆርሞን የሚባለው ቴካ ምንድነው? እንቁላላችን 2 ሴሎች አሉት ደግሞ እንቁላል ላይ ቴካ ሴል እና ግራኑሎሳ ሴል የሚባለው ማለት ነው። ስለዚህ ያ ቴካ ሴል የሚባለው ከፕሮጀስትሮን ወይም ከኮሌስትሮል ልበላችሁ ባጭሩ ወደ ሌላ ስቴሮይድ ሴክስ ሆርሞን ስቴሮይዶችን ፕሮዲውስ ይደረጋሉ እና አንድሮጅን የሚባሉትን ማለት ነው። ከዛ ፎሊክል ስቲሙሌቲንግ ሆርሞን ምን ያደርጋል? ከዚህ አንድሮጅኖቹን ወደ ኢስትሮጅን ኮንቨርት እንዲያደርግ አሮማቴዝ የሚባል ኢንዛይም ኢስትሮጅን ይመረታል ማለት ነው። ስለዚህ ኢስትሮጅን ፕሮዳክሽን ኖርማሊ ከጭንቅላት ታዞ በእንቁላል ላይ ባሉ ሴሎች ተተግብሮ ኢስትሮጅን ፕሮዳክሽን ይኖራል ማለት ነው። ስለዚህ ያ የእንቁላል አለመኖር በእድሜ ሂደት ሲቀንስ ይሄ 2 ሴል 2 ሆርሞን ቲዮሪ አይኖርም ማለት ነው። ስለዚህ ኢስትሮጅን ዴፊሽንት እንሆናለን ማለት ነው። ስለዚህ ዘ ሜን ፕሮብሌም የሚሆነው ማለት ነው በሜኖፓውዝ ትራንዚሽን እና በሜኖፓውዝ ላይ የኢስትሮጅን ዴፊሽንሲ ነው ማለት ነው። ስለዚህ ፕራይሜሪ ፕሮብሌሙ አይደንቲፋይ ተደረገ ማለት ነው አይደለ? ኢስትሮጅን ዴፊሽንሲ ነው ማለት ነው። ስለዚህ
ፕሮብሌሙ ከታወቀ ህክምናውም ይታወቃል ማለት ነው። ስለዚህ ኢስትሮጅን ዴፊሽንት ከሆን የምንፈልገውም ኢስትሮጅን ይሆናል ማለት ነው ስናክም። ስለዚህ ይሄ ነው ማለት ነው። ከዛ እንግዲህ ሪፕሮዳክቲቭ ኤጅ ላይ እንደዚህ በዚህ መልኩ ኢስትሮጅን ፕሮዳክሽን ይኖራል ብለናል። ሜኖፓውዝ ትራንዚሽን ላይ ስንደርስ እነዚህ ነገሮች እየቀነሱ ይሄዳሉ ማለት ነው። እነዚህ ነገሮች እየቀነሱ ሲሄዱ ያ ማለት በዋናነት የእንቁላል ምርት እየቀነሰ ሲሄድ ያ ኢስትሮጅን ፕሮዳክሽን እየቀነሰ ሲሄድ የምናያቸው ምልክቶች ይኖራሉ ማለት ነው። የምናያቸው ምልክቶች ለምሳሌ የፔሪድ መዘግየት፣ ሆት ፍላሽ መኖር። ቅድም እንዳልኩት ኢስትሮጅን ሲመረት ሴላችን ውስጥ በደማችን ውስጥ ኢስትሮጅን ሲጨምር ለጭንቅላታችን የሚልከው መልእክት አለ። ያ መልእክት ምንድነው? በደም ውስጥ በቂ ኢስትሮጅን ስላለ እንቁላልን ስቲሙሌት ማድረግ አያስፈልግም ይለዋል ማለት ነው። ስለዚህ እንቁላልን ስቲሙሌት ማድረግ አያስፈልግም ካለ ፎሊክልን ስቲሙሌት የሚያደርገው ሆርሞን ወይም ደግሞ ፎሊክል ስቲሙሌቲንግ ሆርሞን የሚባለው ይቀንሳል ማለት ነው። መቼ? ኢስትሮጅኑ በቂ ከሆነ። ነገር ግን ሜኖፓውዝ ትራንዚሽን ላይ ኢስትሮጅን ፕሮዳክሽን እየቀነሰ ስለሚመጣ ኢስትሮጅን ፕሮዳክሽናችን እየቀነሰ ስለሚመጣ ደማችን ላይ ያለው ኢስትሮጅን በቂ ስላልሆነ በተጨማሪ ሌላ ስቲሙሌት የሚያደርግ ሆርሞን ላክ ብሎ ለጭንቅላታችን መልእክት ይደርሳል ማለት ነው። እና ስለዚህ ሜኖፓውዝ ትራንዚሽን፣ ሜኖፓውዝ ላይ፣ ፖስት ሜኖፓውዝ ላይ ምን አይነት መልእክት ልናይ እንችላለን ማለት ነው? የኢስትሮጅን ሆርሞን እየቀነሰ የፎሊክል ስቲሙሌቲንግ ሆርሞን ሃይ ይሆናል ማለት ነው። አንዳንድ ጊዜ እንደዚህ አይነት ጽሑፍ አይታችሁ አታውቁም? ኤፍኤስኤች ሃይ ምን ማለት ነው ይላሉ አይደል አንዳንድ ሰዎች። ስለዚህ ይሄን እናያለን ማለት ነው። ሜኖፓውዝ ትራንዚሽን ላይ እነዚህ የኢስትሮጅን ሆርሞን መቀነስ ምልክቶችን ልናይ እንችላለን ማለት ነው። ግዴታ ሆርሞኑ ኢምባላንስ ሳይሆን ራሱ በኖርማል ሆርሞን ራሱ ምልክቶች ማየት እንጀምራለን ማለት ነው። ስለዚህ ከምልክቶች ውስጥ አንዱና ዋናው ሆት ፍላሽ የሚባለው ምልክት ነው። እንግዲህ ይሄ ሆት ፍላሽ ትራንዚሽን ላይ ልናየው እንችላለን፣ ሜኖፓውዝ ትራንዚሽን ላይ ወይም ደግሞ ሜኖፓውዝ ስቴጅ ላይ ወይም ፖስት ሜኖፓውዝ ላይ ልናየው እንችላለን፣ 3 ፌዞች ላይ። ስለዚህ ምንድነው ሆት ፍላሽ? ሆት ፍላሽ ነው እንግዲህ ኦኬ። ሆት ከዛ ፍላሽ ያደርጋል ማለት ነው። ሙቀት አለ ከዛ ፍላሽ ማድረግ ነው። ስለዚህ ሆት ፍላሽ ማለት ሰደንሊ የሆነ ሙቀት ይሰማናል፣ ከዛ የተወሰነ ደቂቃ ቆይቶ ይጠፋል ማለት ነው። ያ ሙቀት ብዙ ጊዜ የሚጀምረው ከፊታችን ከደረታችን ከዛ ወደ ታችኛው የሰውነት ክፍል ይሄዳል፣ ያ ሙቀት ማለት ነው። ኦኬ። ምክንያቱም ኢስትሮጅን ቴርሞሬጉላተሪ ሴንተሩ ሃይፖታላመስ ላይ ያለውን ስለሚቀይረው ስለዚህ ሆት ፍላሽ ያደርጋል ማለት ነው። ያ ሆት ፍላሽ ግን ሰውነታችንን ላይ የሚቆየው ከ5 ደቂቃ ላይ በልጥ ይችላል ማለት ነው። ለዛ ነው ፍላሽ አድርጎ የሚጠፋው ማለት ነው፣ ሆት ኤንድ ፍላሽ የተባለው ማለት ነው። ነገር ግን ከዚህ ሙቀት ተጨማሪ ምን ይኖራቸዋል? ስዊቲንግ ይኖራቸዋል፣ ወይም ላቭ የልብ ምት መጨመር ሊኖራቸው ይችላል ማለት ነው። ከዛም አልፎ ማታ ላይ እንቅልፍ እምቢ ይላል ማለት ነው። ወይም ደግሞ ቶሎ ወደ እንቅልፍ አለመሄድ ወይም ዲፕ ስሊፕ አለመተኛት ይኖራል ማለት ነው። ከዛ ብሬን ፎግ ወይም ደግሞ መርሳት። አንዳንድ ጊዜ ወደ ለምሳሌ አንድ ሰው የሆነ ስራ ሊሰራ አስቦ ኪችን ውስጥ ገብቶ የሆነ እቃ ማንሳት ሊሆን ይችላል። ነገር ግን ገብቶ መርሳት ሊኖር ይችላል ማለት ነው። ብርጭቆ ለማንሳት ሄዳ ወይ አታነሳም ወይም ደግሞ ሌላ እቃ ታነሳለች ማለት ነው። ስለዚህ አንዱ ብሬን ፎግ ጭንቅላታችን ላይ የምናየው ምልክት ነው ማለት ነው። ስለዚህ አንዱ ዋናው ሆት ፍላሽ ነው። ሁለተኛው ሜሞሪ ሎስ ነው ወይ ብሬን ፎግም ቅድም ያልኩት ዲፊካልት ስሊፒንግ። ሌሎች ደግሞ ጄኒቶ ዩሪናሪ ላይ የምናየው ነው። እንግዲህ ጄኒቶ ዩሪናሪ ወይም ደግሞ የመራቢያ አካል አካባቢ እንግዲህ ኢስትሮጅን በጣም ኢምፖርታንት ሆርሞን ነው ለመስላችን ጥንካሬ፣ ለቫጂናል ሴክሬሽን፣ ለሪላክሴሽን በጣም ወሳኝ ነው እና ኢስትሮጅን ሲቀንስ የቫጂናል ፒኤች ይጨምራል። ስለዚህ አትሮፊክ ይሆናል፣ ጡንቻው ይቀንሳል፣ በጣም ሳይዙ ይቀንሳል፣ ደረቅ ይሆናል። ስለዚህ ዲስፓሪኒያ ወይም ደግሞ በግንኙነት ጊዜ ህመም ይኖራቸዋል።
በቀላሉ መሰነጣጠቅ ይኖራል። ከግንኙነት በኋላ ደም መፍሰስ ሊኖር ይችላል። በዋናነት ደግሞ በጣም ፔንፉል ይሆናል ማለት ነው። ምንም የሚታይ ሲመረመሩ የሚታይ ቁስለት ላይኖር ይችላል። ነገር ግን በጣም ያቃጠል ነገር ይኖረዋል። ያቃጥለኛል ይላሉ ማለት ነው። ስለዚህ ይሄ የፍላጎት መቀነስ፣ ማቃጠል፣ መሰንጠቅ፣ ሳይዝ መቀነስ እነዚህ ጄኒቶዩሪናሪ ሲንድሮም ኦፍ ሜኖፖዝ ወይም ጂኤስኤም እንላቸዋለን ማለት ነው። ሌላው እንግዲህ ኢስትሮጅን በዋናነት በጣም ወሳኝ ስራ ያለው ከአጥንታችን ነው። በጣም አጥንት ላይ ለአጥንት በጣም ወሳኝ ነው ኢስትሮጅን። ስለዚህ የኢስትሮጅን መጠን ሲቀንስ የኦስቲዮብላስት ሚና ይቀንስና የኦስቲዮክላስት የሚባሉት ወይም ደግሞ ለቦን ሪዞርብሽን የሚያገለግለው የሆርሞን የኢንዛይም ፕሪዶሚናንት ያደርጋል ማለት ነው። ስለዚህ በዛ ጊዜ ቦን ሪዞርብሽን ይኖራል። ያ ለኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳት ያጋልጠናል ማለት ነው። ሌሎችም ምልክቶችም አሉ። በአጠቃላይ ኢስትሮጅን የማይነካው የሰውነት ክፍል ስለሌለ ለልብ ህመም፣ ለአተሮስክለሮሲስ እንጋለጣለን። ካርዲዮቫስኩላር ዲዝ ማለት ነው። ሌሎችም ለቆዳ ድርቀት ያጋልጠናል ማለት ነው። ስለዚህ በዋናነት ግን ሴቶች ሰፈር የሚያደርጉት የትኞቹን ነው የሚለውን ነው ማወቅ ያለብን። አሁን ብዙ ሰዎች ሰፈር የሚያደርጉት በጣም ኮመን የሆነው ብዙ ጊዜ ምልክቱ የሚታየው የትኛው ነው ካላችሁ ሆት ፍላሽ ነው። ሆት ፍላሽ ይሄ ሙቀት ሰደን የሆነ የሚመጣው ሙቀት ነው። እንግዲህ በዋናነት በጣም ብዙ ጊዜ ሰዎች ሰፈር እንዲያደርጉ የሚያደርጋቸው። እንደውም አንዳንዴ ምንድነው የልብ ምት ይጨምራል፣ እንቅልፍ እምቢ ይላል፣ ሙቀት ያስቸግረኛል ብለው ለሌላ ሜዲካል ፕሮብሌም ቼክ ይደረጋሉ። ለታይሮይድ ፕሮብሌም ኢንፌክሽን ነው በማለት ወይም ደግሞ የእንቅልፍ ችግር ነው ወይም ሳይካትሪክ ፕሮብሌም ነው በማለት ለሌላ ሜዲካል ፕሮብሌም ቼክ ይሄዳሉ ማለት ነው። በአጠቃላይ ቅድም እንዳልኩት ሜኖፖዝ ኖርማሊ የሚታወቀው በዋናነት በታሪክ ነው። ታሪክን በመጠየቅ ለምሳሌ ሆት ፍላሽ አለሽ ወይ፣ የልብ ምት ይጨምራል ወይ፣ ላብ አለ ወይ፣ ሌሊት እንቅልፍ እምቢ ይላል ወይ፣ ብሬን ፎግ አለሽ ወይ፣ እነዚህ ደግሞ ሴክሹዋል ዲዛይር መቀነስ አለ ወይ፣ እንደዚህ በማለት አንዲት ሴት ሜኖፖዝ ትራንዚሽን ነች ወይስ ፔሪድ እየዘገየ ይመጣል ወይ፣ መጠኑ ቀንሷል ወይ በማለት አንዲት ሴት ሜኖፖዝ ትራንዚሽን ነች ወይስ አይደለችም ብሎ ወይስ ሜኖፖዝ ላይ ነች ብሎ መገመት ይቻላል በታሪክ። ነገር ግን በላብራቶሪ ኮንፊርም ማድረግ አስቸጋሪ ነው። ለዛ ነው ሜኖፖዝ ዲያግኖስ የሚደረገው ሬትሮስፔክቲቭሊ ነው። ሬትሮስፔክቲቭ ወደኋላ